ባራ ከተማ አስተዳደር ግብርና ጽፈት ቤት የ2017-18 የምርት ዘመንን የተሻለ ለመፈጸም ግብዓት በወቅቱ እያሰራጨ መሆኑን አስታወቀ። የከተማ አስተዳደሩ ግብርና ጽፈት ቤት በየቀበሌው ግብዓትን በወቅቱ እንዲደርስ ስርጭት ማካሄዱን አጠናክሮ ቀጥሏል። ግብዓት ሲወስዱ ያገኘናቸው የባሳንጓና ቀበሌ ነዋሪ አርሶ አደር ገነት ወሌ እንደተናገሩት በምርት ዘመኑ ግብዓት በወቅቱ ቀርቦልን እየወሰድን ነው፣ ነገር ግን ዋጋው ከአምናው ጋር ሲነጻጸር እጥፍ የጨመረብን በመሆኑ ቢሻሻልልን ሲሉ ሀሳብ አንስተዋል። ስሜ ገነት ወሌ ይባላለሁ። ያለሁት በባሳንጓና ወንጅባራ ከተማ አስተዳደር ነው ያለሁ። ማዳበሪያ ቀደም ሲል አናውቀው ነበር። አሁን ግን ማዳበሪያውን በግዳጅ ግብርናዎቹ ሰሩ ብለው ለምደን ብዙ ምርትም እያገኘን ነው። ያሁኑ መወደዱ ብቻ ነው ችግር የፈጠረብን እና ያለ ማዳበሪያ መሬታችን አያበቅልም። በወቅቱ አሰጣጥ ላይ አምና ተቸግረን ነበርና ዘንድሮ እያገኘን ነው። ከድንቹ ጀምሮ እስከ ማሽላው አሁንም እንደገና ለክረምት ለመኸር ጥሩ እያደረጉ እየሰጡ ነው የኛ አመራሮች እና ለወደፊት ያለውን ነገር ጭራሹን ቢያበጁልን ጥሩ ነው እና በማዳበሪያ አለማዳበሪያ መሬታችን በጭራሽ አያበቅልም። አሁን እንግዲህ ትቷል እና ለኋላ መንግስት ስጋት ያለኝ እኔ ማዳበሪያውን እንደዚህ እያስወደደ ሄደ እንዳያጠፋብን ስጋቱ ይሄ ነው። ማዳበሪያ ከጠፋ የተወለደው ልጅም እኛም ጭምር ምን በላው ምን ቀምሰው የለም እና ይህንን መንግስት በጥንቃቄ ማዳበሪያውን ለኋላ እንዳያጠፋብን ነው የኔ ስጋት ይሄ ነው። የባሳንጓና ቀበሌ ዋና አስተዳዳሪ አቶ ካሳሁን ሙሴ እንደተናገሩት ባለፈው ዓመት የግብዓት አቅርቦት ችግር የነበረ መሆኑን ጠቅሰው ከዚህ የምርት ዘመን የተሻለ አቅርቦት መኖሩን ገልጸዋል። መንግስትም ድጎማ ማድረጉን እያስረዳን እንዲወስዱ መግባባት ይችላል ብለዋል። እንግዲህ ስሜ ካሳሁን ሙሴ ይባላለሁ። ባሳንጓና ቀበሌ ዋና አስተዳዳሪ ነኝ። ምናልባት ከዚህ ከግብዓት አቅርቦት ጋር ተያይዞ ችግሮች ነበሩ። በእርግጥ 2015 2016 ችግሮች የማዳበሪያ አቅርቦት ላይ ችግር ነበር። በዚህ አመት ግን አቅርቦት ላይ የተሻለ አቅርቦት አለ። አርሶ አደሩ እኛም ጭምር ለማሰራጨት ከወረዳው ግብርና ጽፈት ቤት ጋር ተነጋግረን ለማሰራጨት ምዝገባ ላይ ስንሞክር ህዝቡ እያቀረበ ያለው የዋጋ ንረት አለ። እንዴት በአንድ አመት አንድ እጥፍ ይጨምራል ማዳበሪያ? ከጥፍ ሁለት እጥፍ ነው የጨመረው። 2000 የነበረ 4000 ከኩንታል 2 እጥፍ እንዴት ጨመረ የሚል ጥያቄ ይነሳል። ነገር ግን ይሄ የዋጋ ንረቱ አጠቃላይ እንዳገር ነው የሚባል ነገር እኛም ጭምር እንዳመራር እንደ ቀበሌ አመራር እናስረዳቸዋለን። ሆኖም አቅርቦቱ የተሻለ ነው። አሁንም ቢስተካከል እያለ እየጠየቀ ያለው ማህበረሰቡ የዋጋ ንረት አለ ነው። መሬት ያለ ማዳበሪያ እንደማያበቅል ማንም ጠንቅቆ ያውቀዋል። ነገር ግን ይሄ የዋጋ ንረቱ በየአካባቢው ከመጨመሩ አኳያ የዋጋ ንረቱ ቢስተካከል የመጪው አመት እንኳን ቢያንስ ቢስተካከል ሚል ማህበረሰብ ነው የሚያጋጥመን። እንደኛም ጭምር በእርሻ ስራ ስለምንተዳደር የዋጋ ንረት አለ። 8400 ብር ነው አሁን እየከፈልን ግብዓት እያወጣን ወይም እያሰራጨን ያለ ነውና የዋጋ ንረቱ እንደ ትልቅ ችግር እያየ ነው ያለነ። ይሄ ቢስተካከል ነው። ሌላው ኤንፒኤስ ቦሮ ሚል ነበርና የበፊቱ ከ2010 እስካሁን የምንጠቀመው ወይም ከዛ በፊት ይመስለኛል አንድ 10 አመት አካባቢ ተጠቅመነዋል። ኤንፒኤስ ቦሮ ሚል ግብዓት ነው የምንጠቀም የነበረው። አሁን ዳፕ ነው የሚልና አምርተን ስላላየ ነው ይህም ጭምር ጥርጣሬ ውስጥ ያስገባናል ይላሉ አርሶ አደሮች። ነገር ግን ቀደም ሲል ከዛሬ 10 አመታት በፊት ይሄ ግብዓት የነበረ ይመስለኛል። አሁንም ድንች ዘርተን ሰቧል። ድንቹ የተሻለ ነው ብዬ አስባለሁ። አበቃቅሉ በጣም ድንቹ አሪፍ ነው። እንግዲህ ከፍሬ ላይ ያላየነውም እንጂ ይሄ አዲስ ምርት ከመሆኑ አኳያ አርሶ አደሩ ይሄ ዳፕ ለምንድን ነው የተቀየረው የሚል ጥያቄም ጭምር ያቀርባል። አምርቶም ስላላየበት ግራ የተጋባበት ምክንያት ነው ያለ። እንግዲህ ያው አሁን እየወሰደ ነው አርሶ አደር ቀጣይ አመት አርሶ አምርቶ ውጤቱን የሚያየው ነው የሚሆን። የተቀየረ መሆኑ ግን አጠቃላይ ማህበረሰቡም ሲያነሳ በየቤተ ክርስቲያኑ መልእክት ስንሰጥም ለምን ተቀየረ የሚል
ጥያቄና የሆነ ድንግርግርታ ነበረው። አሁን ግን በአንድም በሌላ መንገድ ድንችም እያበቀለ ስለሆነ እያየነው ከፍሬ ላይ ነው ያላየነው። በዛ መንገድ እየተጠቀምን ነው የምንገኘው። ያው እንግዲህ ዘንድሮ አቅርቦቱ የተሻለ ነው። ቅድም እንዳልኩ አቅርቦቱ እየቀረበልን ነው። ግን የኛ አካባቢ ደጋ ከመሆኑ አኳያ ደግሞ አርሶ አደሩ ከዚህ በኋላ ነው ግብዓት እንዲሰራጭ የሚፈልገው። ከዚህ ወር እስከ ሰኔ መጨረሻ ድረስ ግብዓት ቢቀርብለት ይወስዳል ማለት ነው እና አቀራርቡ ችግር የለውም። የዋጋ ንረት ብቻ ነው የሚታይ። አይ ምናልባት ስጋቱን ያቀርቡታል፣ ግን እኛ ደግሞ እንደማይጎዳ እያስረዳናቸው ነው። እኛ የወረዳ ግብርናው ያስረዳናል፣ ለቀበሌ አመራሮቹ ጥቅም እንዳለው ግብርናዎች ጋር ተነጋግረናል። ይዘቱን በደንብ እኛ በስልጠና በመርህ እርሻ ስራ ላይ ስልጠና ወስደናል በግብርና ጽሕፈት ቤት። ይሄን ደግሞ ለማህበረሰባችን እያስተዋወቅን ነው የምንገኘው። ምክንያት ይሄ ማዳበሪያ ድሮ የነበረ ነው። ዳፕ የሚባለው ማዳበሪያ ከዛሬ 10 ዓመታት በፊት ስንጠቀም የነበረው ነው። አሁንም ቢሆን ምርታማነትን እንደሚጨምር ተረጋግጦ የመጣ ነው። ግርታ እንዳይገባችሁ እያልን እያሳመናቸው ይኸው አሁን የምታየው አርሶ አደር ዛሬ ከ100 በላይ አርሶ አደሮች መጥተው ይኸው ግብዓት ለመውሰድ ተሰልፈው ነው የሚጠባበቁት። መዝግበን ከፍለው ብር ጨርሰዋል። ቀጣይም ነገም ሳልስትም እንግዲህ የበዓላትን ቀን እየጠበቅን ስራ በማይፈቱት መንገድ እያሰራጨነ ነው የምንገኘው። የእንጅባራ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ አቶ አድማሱ ጌታሁን እንደተናገሩት በ2017-18 የምርት ዘመን በከተማ አስተዳደር ደረጃ 7000 ኩንታል የእህል ማዳበሪያ እየተሰጠ መሆኑን ገልጸው ከዚህ ውስጥ 1600 ያህሉ ወደ ሸማች ማህበራት መጓጓዙን አንስተዋል። ከተሰጠን ውስጥ 1250 ኩንታል ማዳበሪያ መሰራጨት መቻሉንም አንስተዋል። አካባቢው ደጋማ ከመሆኑ ጋር ተያይዞ ስርጭቱ እስከ ሰኔ መጨረሻ ድረስ የሚቀጥል መሆኑን አንስተው የበቆሎና ሌሎች ምርጥ ዘሮችን ቀደም ብለን አሰራጭተናልም ብለዋል። አመሰግናለሁ። ስሜ አድማሱ ጌታሁን እባላለሁ። የእንጅባራ ከተማ አስተዳደር የግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ በ2017-18 ዘመን ሰው ሰራሽ አፈር ማዳበሪያ አጠቃላይ እንደ ሀገርም እንደ ክልልም እየተሰራጨ ነው ያለ። እንደ እንጅባራ ከተማም ስናይ ከአመቱ አጠቃላይ ያለን እቅድ 7000 ኩንታል ነው። ከ7000 ኩንታል ላይ ወደ መሰረታዊ ማህበር የገባው 1600 ኩንታል ነው። ከዚህ ውስጥ ወደ አርሶ አደሩ እጅ የተሰራጨው 1250 ኩንታል አሰራጭተናል። ይህም ሲሆን እንግዲህ መጀመሪያ ላይ አርሶ አደሩ በተለያየ መንገድ በተለይ ከዋጋ መጨመር ጋር ተያይዞ በጣም ችግር የነበረበትና ከዛ በኋላም ጭምር የዋጋ መጨመር በየቤተክርስቲያኑ በየጉባኤውም ጭምር ማህበረሰቡ በማስረዳት እና አጠቃላይ ጭማሪውም ጭምር ሀገራዊ ጭማሪ እንደሆነና ዋና የሚባሉ ምክንያቱን ጭምር ማስረዳት አሁን አርሶ አደሩ ግብዓቱን እየወሰደ እየዘራ ነው ያለ። በተለይ እንደ ሀገርም ጭምር ከአንድ ኩንታል 3700 ብር ጭምር እንደጨመረና በተለይ ደግሞ አሁን ላይ እንደ ከተማም ጭምር የኛ አርሶ አደር እየወሰደ ነው ያለ። ይህም ሀገራዊ ጭማሪ እንደሆነ በደንብ ተደርቶት ማህበረሰቡ ተገንዝቦ አሁን ያለ ግብዓት ያለ ማዳበሪያ ምንም አይነት ዘር እንደማይዘራ እርሻም ጭምር ቢታረስ ትርጉም ስለሌለው ሁሉም ሰው አሁን በነቅስ እየወሰደ ነው ያለ። ዛሬም አሁን ላይ እየወሰደ ያለ የባሳንጎና ቀበሌ በርካታ ግብዓቶች እስካሁን ወደ 250 የሚጠጋ ግብዓት ወስዷል። ካሉትም ጭምር ግንባር ቀደም የሆነ ነው። በተለይ አካታ ጋሻን በተመሳሳይ በዚህ መንገድ እየወሰደ ነው ያለ። ስለዚህ እንደኛ አካባቢ በተለይ ግብዓት መሰረት በማድረግ የተለያዩ ልዩ ገቢዎችም ጭምር እንደማያያ እየተጠቀምን አይደለም። በተለይ አርሶ አደሩ የመጣበትን ዓላማ ግብዓትና ግብዓት ወስዶ አፈር ጋር በመቀላቀል ምርትና ምርታማነት እንዲጨምር እያደረገ ነው ያለ። በዚህም ደግሞ አሁን ከባለፈው በጣም ብዙ መሻሻሎች አሉ። አሁን ላይ እንዲሁም እጥረት ያጋጥማል ብለን እናስብ እንጂ አሁን አርሶ አደሩ ሁሉም እየወሰደ እየዘራ ያለበት ነው ያለ። እሱ ብቻ አይደለም፣ በቆሎ ዘርም በተመሳሳይ ካለን እቅዳችን ሸፍነን 100% ዘግተናል። በዚህም ደግሞ አሁን ከአምናው ዘንዱ በተሻለ መንገድ አርሶ አደራችን በቆሎ እየዘራ ምርጥ ዘርም ስንዴ እየዘራ በተለያየ ግብዓቶች እየተጠቀመ ውጤት እያመጣና የምርት ዘመናችን ጭምር የምርት እድገታችን ጭምር በየአመቱም ጭምር ጭማሪ እያሳየበት ያለበት ሁኔታ ስላለ አሁን ያለው እንቅስቃሴ እንደ ከተማ ጥሩ እንቅስቃሴ ያለ እንደሆነ መውሰድ ያስፈልጋል የሚል ሀሳብ ስላለኝ ነው።